ለሎንግ ራን አናላይሲስ ሁሉ የክላሲካሊስቶችን አስተምሮ ስለመሰብሰብ የሚወጣው ወጪ አለ፣ ለሰው ደሞዝ አለ፣ ታክስ ለሚሰበስበው አለ። ያ ከታክስ ከሚሰበሰበው ማነስ የለበትም። ኢኮኖሚክስ ጥያቄዎች። ጥያቄ 1 when the economy is in the long run which one of the following is correct? ምንድነው ጥያቄው የሚለን የ2016 ጥያቄ ነው። የዚህ አመት የማትሪክ በኢኮኖሚ በሎንግ ራን ላይ ቢሆን ከሚከተሉት መካከል ልክ ነው የሚለን። ሎንግ ራን ምንድነው? ሾርት ያው እዚህ ጋር ያይዘን ሁለት የኢኮኖሚ ታይሞች አሉ። አንደኛው ሎንግ ራን የምንለው ነው ሎንግ ራን ዳን ደግሞ ሾርት ራን የምንለው አለ። እና እዚህ ጋር ተጠይቅነው ስለ ሎንግ ራን ነው መጽሐፋችን ላይ። ይሄ ምዕራፍ 2 ላይ ከምዕራፍ 2 የወጣ ጥያቄ ነው። ሎንግ ራን ምንድነው? ሎንግ ራን የምንለው ይሄ እንደዚህ ግራፍ እንደዚህ ሆኖ ይሄ ቨርቲካል አይነት አቀማመጥ ያለው ነው። ያው ሎንግ ራንን ሰጀስት የሚያደርጉት ክላሲካሊስቶች ነበሩ። ክላሲካሊስቶች ናቸው እንግዲህ ሎንግ ራንን ሰጀስት ያደርጉ የነበረው። ለሎንግ ራን አናላይሲስ ሁሉ የክላሲካሊስቶችን አስተምሮ እንጠቀማለን። ሶዛት ሎንግ ራን ላይ ምንድነው መያዝ የሚገባን ነገር የአይነት ቅርጽ አለው። ሶዛት ኢኮኖሚው በፖቴንሻሉ እያመረተ ነው። ኢኮኖሚው በፖቴንሻሉ በቃ ከዚህ ኳንቲቲ በላይ ማምረት አይችልም እያለ ነው። ግራፉን በምንመለከትበት ጊዜ የሰፕላይ ከርቭ ቢሆን ይሄ ሎንግ ራን አግሪጌት ሰፕላይ ከርቭ ቢሆን ከዚህ በላይ አያመርትም። ከዚህ ኳንቲቲ በላይ ኢኮኖሚው ሙሉ በሙሉ እያመረተ ነው። ፕራይሱ ቢለዋወጥም ከዚህ በላይ አያመርትም። ከዛ በተጨማሪ እነሱ ብለው የሚያስቡት ተለዋዋጭ ነው። ፍሌክሲብል ፕራይስ ኤንድ ዌጅ አለ። ሶዛት ፕራይሱ ቢለዋወጥም የዌጅ ፕራይሱ ቢለዋወጥም የምናመርተው ምርት የተለያየ ነው። ሶዛት አሁን ሎንግ ራን ላይ እዚህ ጋር ይዘን መግባት ያለብን አንደኛ ተለዋዋጭ ዌጅ እና ፕራይስ አለ። ሁለተኛ ኢኮኖሚ ሁል ጊዜ በፉል ፖቴንሻል በሙሉ አቅሙ ነው የሚሰራው። ሶዛት ፉል ኢምፕሎይመንት አለ። ሁሉም ሰው የተቀጠረ ነው ወይም ስራ ላይ ያለ ነው ብለው ያስባሉ። ስለዚህ ከዚህ ተነስተን እንመልከት የምርጫውን። ስቲኪ ዌጅ ኤንድ ወርከርስ ሚስ ፐርሰፕሽን ስቲል ሆልድ ትሩ። ስቲኪ ዌጅ እና ወርከርስ ሚስ ፐርሰፕሽን አለ እያለ ነው። የለም ሎንግ ራን ላይ ስቲኪ ዌጅ ሳይሆን ፍሌክሲብል ዌጅ እና ወርከርስ ሚስ ፐርሰፕሽን ደግሞ ጭራሽ የለም። እነዚህ ነገሮች ያሉት ሾርት ራን አግሪጌት ሰፕላይ ከርቭ ላይ ነው። ሾርት ራን ላይ ስቲኪ ዌጅ እና ወርከርስ ሚስ ፐርሰፕሽን አሉ። ሾርት ራንን አናላይዝ ስንመለከት ይሄ ይሆናል። እንግዲህ እዚህ ጋር እንደምትመለከቱት ፕራይሱ ራሱ አሁን ዌጅ ፕራይስ ነው ብንል እዚህ ጋር አንድ ላይ ሆኖ ነው የቆመው እና እዛው ላይ ሆኖ የተለያዩ ምርቶችን ያመርታል በተለያየ ጊዜ እና የሚያሳየን ፉል ኢምፕሎይመንት አይደለም የሆነ ቦታ ላይ ነው። ይሄም ኳንቲቲውን ያለውጣል። ሶዛት ስቲኪ ዌጅ መኖሩ ይሄን ሊያሳየን ይችላል። ወርከርስ ሚስ ፐርሰፕሽን ሆል የሚያደርገው በሾርት ራን ላይ ስለሆነ ይሄ መልስ ሳይሆን ሎንግ ራን ላይ ስቲኪ ዌጅ እና ወርከርስ ሚስ ፐርሰፕሽን አይኖርም። ቢ what the economy produce it is full employment real GDP. yes ልክ ነው። ኢኮኖሚው በፉል ኢምፕሎይመንት ያመርታል። ሪል ጂዲፒው ፖቴንሻሉ የበለጠ ነው። በሙሉ ያመርታል ነው። ኢምፕሎይመንት አለ፣ ፉል ኢምፕሎይመንት አለ። ሎንግ ራን ላይ yes ልክ ነው መልስ ይሆናል ቢ። ሲንስ እንመለከት the short run and long run GDP will be the same ይላል። ሁለቱም አንድ አይነት ናቸው። ሎንግ ራንም ላይ ሾርት ራንም አንድ አይነት ናቸው፣ እኩል ናቸው እያለ ነው። አይደሉም። አሁን ያለው ነገር ራሱ ያለያያቸዋል። ሶዛት ከተለያየ አንግል አንጻር ራሱ ቢታዩ የተለያዩ ናቸው። the level of real GDP the economy produce it is less than the natural real GDP ምንድነው የሚለን? በሎንግ ራን ላይ ከናቹራል ወይንም ከፖቴንሻል ጂዲፒው በታች ኢኮኖሚው ያመርታሉ፣ ከዛ በታች ያመርታል ነው። ይሄ አያመርትም። ቅድም ባለው ምክንያቶች ኢኮኖሚው በፉል ኢምፕሎይመንት ነው የሚያመርተው። ሶዛት በፖቴንሻል ወይንም ደግሞ በናቹራል ሪል ጂዲፒው ነው እያመረተ ያለው። ከዛ በታች አያመርትም። ይሄ ከዛ በታች ሊያመርት የሚችለው በሾርት ራን ላይ ሲሆን ነው። ስለዚህ አንሰር ካን ቢ ይሆናል ማለት ነው።
ወደ ሁለተኛው ጥያቄ ስንሄድ which one of the following explains the tax principle called canon of the economy ከአምስተኛው ምዕራፍ የወጣ ነው ታክሴሽን ሲስተም የሚለው ምዕራፍ ላይ የ2016 ጥያቄ ነው። ካኖን ኦፍ ዘ ኢኮኖሚ የምንለው ፕሪንሲፕል ስለምንድን ነው የሚያወራው ነው። በቃ ታክስ ሲስተም ላይ አምስት ፕሪንሲፕሎች አሉ። አዳም ስሚዝ ነው እንግዲህ እነዚህ አምስት የሚደርሱ ፕሪንሲፕሎች ያስቀመጠው። አንደኛው አቢሊቲ ቱ ፔይ የምንለው ነገር ነው። ሁለተኛው ሰርቴኒቲ የምንለው ነው። ሶስተኛው ኮንቪነንስ የምንለው አለ። አራተኛው ኮስት ኦፍ ኢፌክቲቭነስ የምንለው አለ። አምስተኛው ደግሞ ካኖን ኦፍ ፊዚካል አዲኩዌሲ የምንለው የእነዚህ አምስቱም የአዳም ስሚዝ ሀሳቦች ናቸውና ካኖን ኦፍ ዘ ኢኮኖሚ የትኛው ነው የሚገልጸው? እንግዲህ ከነዛ ውስጥ አንዱ ነው። ከነዛ ፕሪንሲፕሎች ታክስ ፕሪንሲፕሎች መካከል አንዱ ነው። የትኛው ሊገልጸው ይችላል ካሉት ምርጫዎች ነው የሚለን። እንመልከት ምርጫዎቹን። ኤቭሪዋን ሹድ ፔይ ታክስ አኮርዲንግ ቱ ሂዝ አቢሊቲ፣ ማንኛውም ሰው ከአቅሙ አንጻር መክፈል አለበት። ይሄ ካኖን ኦፍ ዘ ኢኮኖሚን አይገልጽም። ይሄ ቱ ፔይ ሊገልጽልን የሚችል ነው። ሶዛት ኤ መልስ አይሆንም ማለት ነው። ቢን ስንመለከት ዘ አማውንት ኦፍ ታክስ ዛት we are supposed to pay should be known in advance። ይሄም አይደለም የምንከፍለውን ታክስ ግልጽ በሆነ መንገድ መታወቅ አለበት ነው የሚለው። ይሄ ሰርቴኒቲ ነው የሚገልጸው። ሰርቴኒቲ ስለሆነ ቢ አይሆንም ማለት ነው። ቢ መልስ አይሆንም። አሁን እኛ የተጠየቅነው ካኖን ኦፍ ኢኮኖሚ ነው። ሲን ስንመለከት ኤቭሪ ታክስ ፔየር ሹድ ፔይ the tax in his own convenient time። ይሄኛውም ማንኛውም ታክስ ከፋይ በቃ ሊከፍልበት በሚችልበት ሰዓት ላይ ነው መክፈል ያለበት ብሎ ነው የሚያስቀምጠው። ይሄ ፕሪንሲፕል ምንድነው የሚባለው? ኮንቪነንስ ይባላል። ኮንቪነንስ ይሄ ዋነኛ ዓላማው ምንድነው? በተለይ ይሄ በግብርና ስራ ላይ ተሰማሩ አሉ። አሁን እነዚህ በግብርና ላይ የተሰማሩ ሰዎች ታክስ ሲከፍሉ እንግዲህ አርሰው ካገኙ በኋላ በሚያገኙበት ሰዓት ላይ በሚያጭዱበት ሰዓት ላይ ሊሆን ይገባል። አጭደው ሰብስበው ከሸጡ በኋላ ባለበት ሰዓት ላይ ሊሆን ይገባል ታክስ ሊቆረጥ ወይንም ደግሞ ታክስ ሊጠየቁ የሚገባው። ባልሆነ ሰዓት ወይንም ሊያርሱ ሲሉ መጠየቅ አይገባቸውም ነው እንግዲህ ዋነኛ ዓላማው የኮንቪነንት የምንለው። ሶዛት ከዚህ አንጻር ማንኛውም ሰው ታክስ የሚከፍለው በሚመቸው ሰዓት ወይንም ደግሞ ምርታማ ይሄ ምርት በሚያገኙበት ሰዓት ሊሆን ይገባል ነው። ስለዚህ ሲ አይሆንም። the cost of tax collection should be as minimum as possible። yes ይሄ ፕሪንሲፕል ካኖን ኦፍ ዘ ኢኮኖሚ ይገልጻል። ይሄ አርፍተ ነገር ምንድነው? መንግስት ለታክስ የሚያወጣው ወጪ ታክስ ለመሰብሰብ የሚወጣው ወጪ አለ። ለሰው ደሞዝ አለ፣ ታክስ ለሚሰበስበው አለ። ያ ከታክስ ከሚሰበሰበው ማነስ የለበትም ነው። በቃ ካኖን ኦፍ ዘ ኢኮኖሚ የሚለው ዋነኛ ዓላማው የበለጠ ክስረት ነው። አሁን መንግስት ታክስ የሚሰበስብበት ወጪ አለ። ይሃ ከታክሱ ከበለጠ ምን ዋጋ አለው? ኪሳራ ነው። ሶዛት ይሄ ነው እንግዲህ ካኖን ኦፍ ዘ ኢኮኖሚ በዋነኛነት የሚያወራው ዲ በደንብ ይገልጸዋል። ስለዚህ አንሰሩ ዲ ይሆናል ማለት ነው። ሶስተኛ ጥያቄ which one of the following is correct about aggregate demand curve? አግሪጌት ዲማንድ ከርቭን የትኛው ነው የሚገልጸው ነው? እንግዲህ አግሪጌት ዲማንድ ከርቭ የምንለው ዳውንዋርድ ስሎፒንግ ያለው ከርቭ ነው። ዳውንዋርድ እንደዚህ ያ ማለት እዚህ ፕራይስ አለ፣ እዚህ ኳንቲቲ አለ። ፕራይስ ሲጨምር አግሪጌት ዲማንድ ኳንቲቲ ቀንሳል። ፕራይስ ሲቀንስ እንደዚህ እንደምታዩት ኳንቲቲ ይጨምራል። ስለዚህ ምንድነው የሚያሳየን? ፕራይስ ጨመረ ማለት አግሪጌት ዲማንድ ቀነሰ ነው። ዲ ቀነሰ፣ አግሪጌት ዲማንድ ቀነሰ ማለት ነው። ስለዚህ ፕራይስ እና አግሪጌት ዲማንድ ኢንቨርስ ሪሌሽን አላቸው። ከዚህ ተነስተን እንግዲህ ጥያቄውን እንመልስ። ኢት represents the inverse relationship between the real GDP demand and consumption expenditure all else being equal። ሲትሪስ ፓሪበስ የምንለው ነው። all being equal ማለት ሌሎቹ ነገሮች እኩል ሆነው
ዴማንድና ኮንሳምፕሽን ፍላጎትና ፍጆታ ኢንቨርስ የሆነ ተቃራኒ የሆነ ሪሌሽንሺፕ አላቸው ነው የሚለን። ያ ማለት ዴማንድ ሲጨምር ኮንሳምፕሽን ይቀንሳል አይሆንም። ዴማንድ ጨመረ ማለት ኮንሳምፕሽን ይጨምራል። ሶ ዛት ኢንቨርስ ሪሌሽን ሳይሆን ፖዚቲቭ ሪሌሽን አላቸው። ሶ ዛት ይሄ መልስ አይሆንም ማለት ነው። ቢን ስንመለከት ኢት ኢዝ ኤ ስኬጁል ዛት ሪፕሬዘንትስ ዘ አማውንት ኦፍ ሪል አውትፑት ዳት ሴለርስ ኮሌክቲቭሊ ዲዛየር ቱ ሴል አት ኢች ፕራይስ ሲትሪስ ፓሪበስ። ምንድን ነው የሚለን? ይሄ ደግሞ ነጋዴዎች ሊሸጡ ያሰቡት በእያንዳንዱ ዋጋ። ይሄ ማን ነው የሚገልጸው? ይሄ ሰፕላይ ነው የሚገልጸው፣ ዴማንድን አይገልጽም። ስለዚህ መልስ አይሆንም። ይሄም አረፍተ ነገሩ ራሱ ከዴማንድ ጋር የተቆራኘ አይደለም፣ ሰፕላይን ስለሚገልጽ ቢ መልስ አይሆንም። ሲንስ እንመለከት it shows the inverse relationship between the amount of real output buyers desire to buy at each price level all else being equal ይሆናል። yes ይሄ ሊሆን ይችላል። ሲ መልስ ይሆናል። ይሄ የሚያሳየው ምንድነው? የኢንቨርስ ሪሌሽንሺፕ በማና በማ ባየርስ ዲዛየር ቱ ባይ ዴማንድ ማለት ነው። ባየርስ ዲዛየር ቱ ባይ አት ኢች ፕራይስ ሌቭል በባየርስ ዲዛየር ቱ ባይ ወይንም ደግሞ ዴማንድ እና በፕራይስ ሌቭል መካከል ኢንቨርስ ሪሌሽንሺፕ እንዳለ አግሪጌት ዴማንድ ያሳየናል። ሶ ዛት ሲ መልስ ይሆናል ማለት ነው። ዲን ስንመለከት it shows the inverse relation between the amount of real outputs sellers desire to sell at each price level። ይሄን በሌላ ቃል ነው የደገመው። በቃ ሰፕላይ ነው በሌላ ቃል የደገመው። ስለዚህ ይሄ ዲ አይሆንም። ይሄ ስለ ሰፕላይ ነው የሚያወራው ዲ። ስለዚህ መልሱ ሲ ይሆናል ማለት ነው።